እሺ ሰላም እንደናችሁ። ዛሬ ደግሞ ተገናኝተናል። ዛሬ የምናየው ደግሞ ከባለፈው የሚቀጥለውን ፓርት ይሆናል። ባለፈው ያየነው ያው ሪቨርስ ኦርደር ሲሆን ኤግዛምፕላችን ደግሞ አሰርት ሲሆን ነበረ። ዛሬ ደግሞ የምናየው ደብል ኢንተግራል ኢን ፖላር ኮኦርዲኔት እና አፕሊኬሽን ኦፍ ደብል ኢንተግራል የሚለውን እናያለን። ይሄን ሁሉ ፓርት በዛሬው ቪዲዮችን እናያለን። ስለዚህ ቀጥታ ወደ ሪፎርም ስንመጣ ደብል ኢንተግራል ኢን ፖላር ኮኦርዲኔት ፎርም አሁን ይሄ ማለት ደግሞ እዚህ ጋር በሰዓት ምን ነው ኤክስ እና ዋይ ያሉ እዚህ ጋር በደንብ ለመካተት ሞክሩ። እዚህ ጋር መጀመሪያ ምን ነው ሂንቱ ኤክስ የምንለው ፈንክሽን ምን ማለት ነው? አር ታይምስ ኮስ ቴታ ማለት ነው። ዋይ ማለት ደግሞ እዚህ ጋር ምን ነው? አር ታይምስ ሳይን ቴታ ማለት ነው። እዚህ ጋር አር ስኩዌር ደግሞ እዚህ ጋር ማለት ነው ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። እዚህ ጋር ዲኤክስ ታይምስ ዲዋይ ማለት ደግሞ እዚህ ጋር ምን ማለት ነው? አር ታይምስ ዲአር ታይምስ ዲቴታ። እኛ የምንፈልገው ማለት ነው የአር ቫልዩ እና የቴታን ቫልዩ ካወቅን በኋላ ኢንተርቫላችንን ከዚህ ጋር መተካት ነው። ያ አዲስ ነገር የለውም። እዚህ ጋር ሐሳቡ ይሄን ኤግዛምፕል ነው። እዚህ ጋር ያለው ሐሳብ እነኚህን ከያዛችሁ እነኚህ ዋና ፖይንት ናቸው። ምን ከተያዙ በቃ ሌላው መስራት ሲሙ ይሆናል ማለት ነው። ይሄን በኤግዛምፕል ነው። ኤግዛምፕል ስናይ ያው በኤግዛምፕል የሚለን ይሄን ጥያቄ በፖላር ኮኦርዲኔት ፎርም ተጠቅማችሁ ስሩ ነው የሚለን። ስለዚህ ስንሰራ ቀጥታ ያው ኢንተርቫላችን ማቀየር አለብን። ለምሳሌ ከ0 እስከ 2 ኢንቱ እዚህ ጋር ደግሞ ከ0 እስከ 4 ማይነስ ዋይ ስኩዌር አሁን ኤግዛምፕል ብናይ ታይምስ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢንቱ ዲኤክስ ታይምስ ዲዋይ። እዚህ አሁን ይሄ መቀየር አለብን። እዚህ ጋር ያለው ኢንተርቫል መቀየር አለብን። እዚህ ጋር ያለው ኢንተርቫል መቀየር አለብን። ስለዚህ አሁን ይሄን ቀጥታ ብንሰራው ይሰራል እንደዚሁ። ግን ይሄን ጥያቄ ዩዚንግ ይላል ጥያቄው ራሱ ዩዚንግ ፖላር ፎርም ቀይራችሁ ይሄን ጥያቄ ሶልቭ አድርጉ ብንባል ያው ይሄን ጥያቄ የምንሰራው መጀመሪያ እዚህ ጋር መተን እነኝህን ሐሳብ መያዝ ነው። እዚህ ጋር መተን እነኝህን ሐሳብ ስንይዝ እዚህ ጋር መተን እዚህ ጋር በደንብ ይሉኝ። እዚህ ጋር መጀመሪያ ያለው ፈንክሽን ምን ነው? ይሄኛው ዲኤክስ ነው። እዚህ ጋር ያለ እችኛዋ ምን ነች? ዲኤክስ ነች። እቺ ማለት የዲኤክስ ማለት እቺ ኢንተርቫል ነች ከ0 እስከ 4 ማለት ነው። ስለዚህ ኤክስ ማለት 0 ለዛ ኦር ኢኳል ኤክስ ለዛ ኦር ኢኳል ስኩዌር ሩት ኦፍ 4 ማይነስ ዋይ ስኩዌር ነች የኤክስ ቫልዩ። ዋይ ማለት ደግሞ እዚህ ጋር ምን ነች? እቺ ዋይ ማለት ደግሞ እዚህ ጋር እቺ ዋይ ማለት እዚህ ጋር በደንብ ይሉኝ እቺ ነች ከ0 እስከ 2 የሚይዝልን ኢንተርቫል ማለት ነው። ስለዚህ ዋይ እዚህ ጋር ማለት ነው 0 ለዛ ኦር ኢኳል ዋይ ዘር ኢኳል 2 ማለት ነው። ስለዚህ እዚህ ጋር መተን ይሄ ነገር እንጻፈው ኤክስ ኢኳልስ ቱ ስኩዌር ሩት ኦፍ 4 ማይነስ ኤክስ ነበረ 4 ማይነስ ዋይ ስኩዌር ነበረ። ይሄን ዞ ስኩዌር ይሄኛውንም ዞ ስኩዌር እናብዛው። እዚህ ጋር ምን ቀረ ማለት ነው? ኤክስ ስኩዌር ኢኳልስ ቱ 4 ማይነስ ዋይ ስኩዌር ቀረ። እዚህ ጋር ይሄን ስንጽፈው ምን ሆነ ማለት ነው? ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ ቱ 4 ሆነ። ይሄ ምን ሆነ ማለት ነው? ሰርክል ኦፍ ኢኩዌዥን ሆነ። ሰርክል ኢኩዌዥን ማለት ደግሞ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ ቱ አር ስኩዌር ነው። አር ስኩዌር ዘንድ ማለት ነው አር ስኩዌር ስለነች ማለት ነው አር ስኩዌር ኢኳልስ ቱ 4 ነበረች። አር ስኩዌር ማለት ነው እዚህ ጋር አር ኢኳልስ ቱ ነች ማለት ነው። ስለዚህ አራችንን አገኘን። አራችን ማለት ከ0 እስከ 2 ማለት ነው። ስለዚህ ይሄ ነገር አገኘን። እንዴት አገኘ ነው? በአሁኑ መንገድ አገኘ ነው። ወይንም አራችን ደግሞ ለማግኘት በኤግዛምፕል ነው በደንብ ግልጽ እንዲሆን በግራፋችን ነው ይሄ ነገር በደንብ ግልጽ እንዲሆን በግራፍ ነው መጀመሪያ ይሄን በግራፍ ነው እዚህ ጋር የሚሆነው ማለት ነው። ይሄ ኤክስ ዋይ ፕሌን አለ መጀመሪያ እዚህ ጋር ይሄ ዋይ ፕሌን አለ እዚህ ጋር ይሄኛው ደግሞ እዚህ ጋር ኤክስ ፕሌን አለ። ስለዚህ እዚህ ጋር ኤክሳችን እዚህ ጋር ምን ነው የሚለን ኤክስ ስኩዌር ፕላስ ዋይ ስኩዌር ሲለን እዚህ ጋር በደንብ ለማይሞክሩ የኤክስ ቫልዩ ማለት ከ0 እስከ 2 ነበር ብሏል መጀመሪያ። የኤክስ ቫልዩ ማለት ከ0 እስከ እዚህ ጋር ነበረ 4 ማይነስ ዋይ ስኩዌር ዋይ ማለት ደግሞ ከ0 እስከ 2 ነበረ። ስለዚህ ይሄ ማለት ከ0 እስከ 2 ነበረ። ኤክስ ማለት ደግሞ ከ0 እስከ 4 ማይነስ ዋይ ስኩዌር ነበር ብሏል እዚህ ጋር። ይሄን ሰራው ማለት ይሄ ደግሞ ስንሰራው እንኳን ማለት ነው እንደዚህ ነው ትቀመጥላል እንደዚህ ማለት ነው ሰርክል የሰርክል ግማሽ ማለት ነው። ስለዚህ እኛ እንፈልገው ይሄን ፓርት ነው ማለት ነው። ይሄ ውስጡን ፓርት ይሄን ፓርት እንፈልጋለን። ስለዚህ ይሄን ፓርት ቀጥታ መተን ስንፈልገው ይሄ ፓርት ምን ነው ማለት ነው? ይሄ የሰርክል አንዱ ግማሽ ነው ወይንም አንዱ ሩብ ነው ማለት ነው። የግማሽ ሩብ ያው
የሰርክል ግማሽ ይኸው ግማሽ ነው። ይሄኛው ደግሞ ሩብ ይባላል። ስለዚህ ይሄን በዚህ እንፈልገዋለን። አራችንን አገኘን። አራችንን እንዴት አገኘን? ሰርክል ኦፍ ኢኩዌዥን። ይሄ ኢኩዌዥን ማለት የሰርክል ኢኩዌዥን ያመለክተናል። ስለዚህ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ ቱ 4 ነበረ። ይሄ ማለት ደግሞ ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ኢኳልስ ቱ አር ስኩዌር ማለት ይሄ ምን ነው? ሰርክል ኦፍ ኢኩዌዥን ነው። አር ስኩዌር ማለት ደግሞ እዚህ ጋር 4 ነች፣ እዚህ ጋር አር ማለት 2 ነች። ስለዚህ አር አገኘን። አር ማለት ከዜሮ እስከ ቱ ማለት ነው። ስለዚህ አር ማለት ከዚህ እስከዚህ ያለችው አር ምን ነች? አራችን ነች። ስለዚህ አራችን አግኝተናል። አሁን እንደኛ የምንፈልገው ማለት ነው ቴታን ነው የምንፈልገው። ቴታ ደግሞ እዛ ሲፈልግ ነው ማለት ነው። ቴታ ማለት ደግሞ ልክ ስለዚህ እቺ አንግል ማለት ነው። እቺ አንግል ደግሞ ምን ነች? ፓይ ኦቨር ቱ ነች። ለምን እቺ አንግል ይሄ አንግል ነው፣ ይሄ አንግል ምን ነው? ፐርፐንዲኩላር ነው። ይሄ ማለት ነው ፓይ ኦቨር ቱ ማለት ነው። ስለዚህ ከዜሮ እስከ ፓይ ኦቨር ቱ ምን ነው? ቴታ ማለት ነው። ከዜሮ ለዛ ኦር ኢኳል ቴታ ለዛ ኦር ኢኳል ፓይ ኦቨር ቱ። ስለዚህ ፓይ ኦቨር ቱ ነው ማገኘን፣ አር ነው ማገኘን። እዚህ ጋር መተን ዲአር ቴታ ደግሞ እዚህ ጋር መተን መተካት ነው በቀደሙ ላይ ማለት ነው። ስለዚህ ኢኩዌዥን ምን የሚሆነው ማለት ነው መጀመሪያ ከውጭ ያለው ምን ነው ቴታ ነው የሚሆነው ከዜሮ እስከ ፓይ ኦቨር ቱ ኢንቱ ከዜሮ እስከ ቱ ታይምስ ኤክስ ስኩዌር ፕላስ ዋይ ስኩዌር ነበረ ኢንቱ ምን ነበር እዚህ ጋር ዲኤክስ ዲዋይ ነበረ። እዚህ ጋር መተን ቀጥታ የእድሙን ህግ መጠቀም ነው። እዚህ ጋር የእድሙን ህግ እዚህ ጋር መተን አፕላይ ማድረግ ነው። ዲኤክስ ዲዋይ ማለት እዚህ ጋር ምን ነው ብለናል? አር ታይምስ ዲአር ታይምስ ዲቴታ ነው ብለናል። ጨረስን። እዚህ ጋር አር ስኩዌር ደግሞ እዚህ ጋር ነው ብለናል። ኤክስ ስኩዌር ፕላስ ዋይ ስኩዌር ነው ብለናል። እዚህ ጋር መተን ይሄን ነገር መጨረስ ነው። ስለዚህ አር ስኩዌርን በዚህ እንተካለን፣ ዴስ ዲዋይን ደግሞ በዚህ መተን እንተካለን። ሶ እዚህ ጋር መተን ይሄን ስተካው ስለዚህ እቺ ማለት ምን ነች? አር ስኩዌር ማለት ነች። እቺ ማለት ደግሞ ምን ነች? አር ታይምስ ዲአር ታይምስ ዲቴታ ማለት ነው። እዚህ ጋር መተን በደንቡ ሰርተን እንጨርስ። ከዜሮ እስከ ፓይ ኦቨር ቱ ኢንቱ ከዜሮ እስከ ቱ አር ስኩዌር ታይምስ አር ታይምስ ዲአር ዲቴታ። ይሄ ነገር ህግ ነው። በቃ ኬት ማመጣ ይሄ ማለት ነው ዲኤክስ ዲዋይ ማለት ነው። ቀጥታ ይሄን በዚህ ቦታ ይሄን ተካለ ማለት ነው። ለምን ይሄ ሩል ነው። ስለዚህ ይሄን ሰራ የሚሆነው አር ታይምስ አር ስኩዌር አር ኪዩብ ይሆናል ማለት ነው። እዚህ ጋር መተን ከዜሮ እስከ ፓይ ኦቨር ቱ ከዜሮ እስከ ፓይ ኦቨር ቱ ከዜሮ እስከ ቱ አር ኪዩብ ዲአር ዲቴታ። መጀመሪያ የምንሰራው ማለት ነው ዲአር ነው የምንሰራው በዚህ ኢንተርቫል ማለት ነው። ከዛ በኋላ ይሄን እንጨርሳለን። ስለዚህ እዚህ ጋር መተን አር ኪዩብ ኢንተግሬሽን ነው የሚሆነው አር ዘ ፓወር ኦፍ 4 ኦቨር 4 ነው የሚሆነው ኢንተግሬሽን ማለት ነው። ስለዚህ እዚህ ጋር መተን ስራ ከዜሮ እስከ ፓይ ኦቨር ቱ አር ዘ ፓወር ኦፍ 4 ኦቨር 4 ከዜሮ እስከ ቱ ማለት ነው መተካ ነው። ከዛ ጋር ቀረን ዲቴታ ቀረችን። እዚህ ጋር በአር ቦታ ቱን ተካለን አር ቱ ዘ ፓወር ኦፍ 4 16 ኦቨር 4 ስንት ቀረ ማለት ነው? 4 ቀረ። እዚህ ጋር ደግሞ በአር ቦታ ደግሞ ዜሮን ተካለን 0 ኦቨር 4 ዜሮ የሚሆነው። ስለዚህ እዚህ ጋር ምን ቀረ ማለት ነው? ስንተካ ከዜሮ እስከ ፓይ ኦቨር ቱ እዛ ይሆናል ማለት ነው። አር ዘ ፓወር ኦፍ ቱ ነበረች እዚህ ጋር ቱ ዘ ፓወር ኦፍ 4 ኦቨር 4 ማይነስ 0 ዘ ፓወር ኦፍ 4 ኦቨር 4 ታይምስ ይተአራ። ይሄ ፓርት አጠቃላይ ዜሮ ይሆናል። እዚህ ጋር ምን ቀረ ማለት ነው? 4 ቀረ ማለት ነው። ስለዚህ እዚህ ጋር መተን እንጨርሰው። ከዜሮ እስከ ፓይ ኦቨር ቱ እዚህ ጋር ማለት ነው ቱ ዘ ፓወር ኦፍ 4 ኦቨር 4 ምን ሆነ ማለት ነው? 4 ቀረ ባይ ታይምስ ዲቴታ። እዚህ ጋር ደግሞ 4 ደግሞ እዚህ ጋር ነምበር ነች። ስለዚህ ኮንስታንት ደግሞ በዲቴታ ኢንተግሬት ሲሆን ምን ሆነ ማለት ነው? 4 ቴታ ከዜሮ እስከ ፓይ ኦቨር ቱ ማለት ነው። ከዛ ምን ቀረ ማለት ነው? በቴታ ቦታ ማን ተካልን? ፓይ ኦቨር ቱን ተካልን። ከዛ ዜሮን ተካልን። ይሄ ሲጨርስ ማለት ነው 4 ታይምስ ፓይ ኦቨር ቱ ማይነስ 4 ታይምስ 0 ማለት ነው። ይሄ ፓርት ምን ሆነ ማለት ነው? የእድሙ ፓርት 0 ይሆናል ማለት ነው። ስለዚህ ይሄ ፓርት 0 ከሆነ ይሄ ፓርት 0 ነው። እዚህ ጋር ምን ቀረ ማለት ነው? 4 ኦቨር 2 ፓይ ይሆናል ማለት ነው። ዘ ፋይናል አንሰር ኢዝ 2 ፓይ። እዚህ ጋር ስንሰራ ምንም ለውጥ የለውም። የእድሙን ህግ አፕላይ ማድረግ ነው ማለት ነው። ከዛ ካደረግን በኋላ ማንኛውም ጥያቄ በዚህ ፎርም ጥያቄዎችን መስራት ነው፣ መላመድ ነው። ያልገባቸው ነገር ታዲያ በኮሜንት ላይ መጻፍ ነው። ከዛ ቀጣዩ ደግሞ እዚህ ጋር ምን ነው? አፕሊኬሽን ኦፍ ነው የምናየው። አፕሊኬሽን ኦፍ ደብል ኢንተግራል ነው የምናየው። አፕሊኬሽን ኦፍ ደብል ኢንተግራል እዚህ ጋር የምናየው ምን ነው? በኤሪያ እናያለን። በኤሪያ በቮሊዩም እና በሰርፌስ ኤሪያ የምናየው 3 ፓርት ነው እዚህ ጋር ያለው የአፕሊኬሽን ኦፍ ደብል ኢንተግራል ማለት ነው። ከዛ ኤሪያ እናያለን፣ ቮሊዩም እናያለን፣ ከዛ ሰርፌስ ኤሪያ እናያለን። ቀጣ የዛሬውን ፓርት በኤሪያ አይተን እንጨርሳለን ማለት ነው። ስለዚህ መጀመሪያ
አፕሊኬሽን ኦፍ ደብል ኢንተግራል ኢን ኮምፒውቴሽን ኦፍ ኤሪያ እናያለን። አፕሊኬሽን ኦፍ ደብል ኢንተግራል ኢን ኮምፒውቴሽን ኦፍ ኤሪያ የዛሬውን ፓርት በዛ ይዘን እንጨርሳለን። እዚህ ጋር ያው ኤሪያ ማለት አፕላይ ላይ እንደተማርነው ምን ማለት የለውም ያን ነገር መተን አፕላይ ማድረግ ነው። ይሄንን ቀታ በኤግዛምፕል ነው ግልጽ እንዲሆን ማለት ነው። አፕሊኬሽን ኦፍ ደብል ኢንተግራል ኢን ኮምፒውቴሽን ኦፍ ኤሪያ ይሄን እዚህ ጋር መተን በኤግዛምፕል ስናየው ምን ይሆናል ማለት ነው። ፋይንድ ነው የሚለው ፋይንድ ዘ ባውንድድ ኤሪያ ኦፍ ዘ ኤሪያ ኦፍ the area bounded by y is equals to 1 minus x square 1 plus x square and 1 plus x square and y is equals to 3 minus x square የዚህን ግራፍ ከሰራን በኋላ የዚህን ኤሪያ እንፈልግ ነው። find the area bounded by y is equals to 1 plus x square and y is equals to 3 minus x square የዚህን ኤሪያ ፈልጉ ነው የሚለው። ይሄን አሁን የምፈልገው እንዴት ነው? አፕሊኬሽን ኦፍ ደብል ኢንተግራል ኢን ኮምፒውቴሽን ኦፍ ኤሪያ ተጠቅመን ነው ይሄን ነገር ሶልቭ እናደርገው። ስለዚህ መጀመሪያ የዚህን ግራፍ ነው የምንሰለው። y is equals to 1 plus x square ማለት ዝጋ የዚህ ግራፍ እንዴት ነው የሚሆነው? ስለ ግራፍ ይኸው ወደኋላ አልመለስም። የዚህ ግራፍ እንዴት ነው የሚሆነው? y is equals to 1 plus x square ማለት እዚህ ጋር y እዚህ ጋር ዜሮ አጉት x እዚህ ጋር ነው የሚሆነው 1 ነው የሚሆነው y ደግሞ እዚህ ጋር ዜሮ አጉት ደግሞ x እዚህ ጋር የሚሆነው ማለት ነው x እዚህ ጋር ፖዚቲቭ ነው። ስለዚህ እዚህ አካባቢ ሆነና ግራፋችን እንደዚህ ይሆናል ማለት ነው። ይሄ ግራፍ ነው የሚሆነው 1 plus x square ማለት ነው። y is equals to 1 plus x square እሺ y is equals to 3 minus x square ማለት ደግሞ እዚህ ጋር መተን ይሄን ግራፍ ወርታይ ድሮ ማድረግ ነው። ይሄ ግራፍ ነው ማለት ነው። y is equals to 3 minus x square ይሄን ግራፍ ሰራን። ስለዚህ እኛ እንፈልገው ማለት ነው ባውንድሪ ነው የሚለን የዚህን ግራፍ ባውንድሪ የሆነበት ማለት ነው። ባውንድሪ የሆነበት ፓርት ደግሞ እቺ ፓርት ብቻ ነች። እቺ ፓርት እንፈልጋለን። ሶ ይሄን ፓርት ስንፈልግ መጀመሪያ እዚህ ጋር ያለውን ፖይንት እና እዚህ ጋር ያለውን ፖይንት እንፈልጋለን። ይሄን ፖይንት እንፈልግ ማለት ነው የዚህ ፖይንት ሆነ ማለት ነው መጀመሪያ የኤክስ ቫልዩ ማለት ነው እዚህ ጋር የሚሆነው። ስለዚህ እዚህ ጋር ስንፈልግ ሆነ ማለት ነው የዋይ እና የዋይን እኩል ማድረግ ነው። y is equals to 1 plus x square የሚለውን ከ3 minus x square ጋር አገናኝተን መስራት ነው። ስንሰራው እዚህ ጋር የሚሆነው ማለት ነው ይሄ ስንሰራው 2x square is equals to እንኳን ማለት ነው ወደ ሲል 3 ነበረ 2 ነው የሚሆነው ማለት ነው እዚህ ጋር። ስለዚህ x square is equals to 1 x is equals to plus or minus 1 ስለዚህ እዚህ ጋር ያለችው ቫልዩ ምን ነች? እቺ ኢንተርቫል ማይነስ ነች። እቺ ፖይንት ደግሞ እቺ ፖይንት ምን ነች? እቺ ፖይንት ደግሞ 1 ነች። ስለዚህ ኤክስም ኮነ ማለት ነው ከማይነስ 1 እስከ 1 ኮነ የኤክስን አወቀን። ዋይ ደግሞ ግልጽ ነው። ዋይ ማለት ደግሞ ይሄኛው ፓርት ሎወር ነው፣ ይሄኛው ፓርት ማለት ነው። ይሄኛው ፓርት ደግሞ አፐር ነው። ስለዚህ ዋይ ማለት ደግሞ 1 plus x square less than or equal y less than or equal 3 minus x square ይሄን ተጠቅመን ያን ጥያቄ መስራት ነው ማለት ነው። በቃ ሲምፕሊ ምንም አዲስ ነገር የለውም። ይሄን ጥያቄ ታመተን መስራት ብቻ ነው። ምንም የተለየ ሀሳብ የለውም። በዚህ ፎርም ይሄን ጥያቄ እንሰራለን ማለት ነው። ስለዚህ ይሄን መተን እንስራ። ስንሰራ መጀመሪያ ቫሪያብል ያለው ኢንተርቫል ከውስጥ የሚያያችኋለሁ። እዚህ ጋር ሩል አለው። እዚህ ጋር ያለው ሩል ምን ነው የሚለን? ከዜሮ ከማይነስ 1 እስከ 1 ለምን ይሄ ለምን ከውጭ ሆነ? ይሄ ቁጥር ከሆነ መጀመሪያ ከውጭ የሚሆነው ከዛ ቫሪያብል ከሆነ ምንጊዜም ከውስጥ የሚሆነው። ስለዚህ 1 plus x square እዛም ኮማ ነው 3 minus x square dy ታይምስ dx ይሄ ነገር ኢንተግሬት ማድረግ ነው ማለት ነው። የዚህ ፋይናል አንሰር የሚሆነው 8/3 የሚሆነው መጀመሪያ እሺ እንሰራዋለን። ከዛ ይሄ ሩል አለው ሁሌም ቫሪያብላችን ማለት ነው። እዚህ ጋር ያለው ኢንተርቫላችን ሁሌም ቁጥር ከሆነ ከውጭ ይሆናል ሩል ማለት ነው። እና ደግሞ እዚህ ጋር ቫሪያብላችን ደግሞ ለምሳሌ እዚህ ጋር ያለው ኢንተርቫሉ ማለት ነው ከዚህ እስከዚህ የሚለው ኢንተርቫል ቫሪያብል ካለው ሁሌም ከውስጥ ይሆናል። ይሄን ሩል በደንብ ያዙልኝ። ስለዚህ በዚህ ፎርም ከሄድን እዚህ ጋር dy by dx እዚህ ጋር ይሄ ነገር ሲሰራ ይሆናል ማለት ነው። እዚህ ያለው ፈንክሽን እቺ በውስጧ 1 ነች። እቺ በdy
ኢንተግሬት ሲኮን ምንም ኮል ማለት ነው እዚህ ጋር በዲዋይ ማለት ነው ከማይነስ 1 እስከ 1 ዋይ ነው የምቀረን ኳይ ደግሞ ማለት ከ1 + x ስኩዌር ኢንቱ 1 - 3x ስኩዌር 3 - x ስኩዌር ነው የሚቀረን 3 - x ስኩዌር ነው የሚቀረን 3 - x ስኩዌር ባይ ዲኤክስ ከዛ እዚህ ጋር መተን ይሄን ተካለን ከዛ ይሄን ተካለን ሶ እዚህ ጋር መተን ይሄን ስንሰራ እዚህ ጋር መተን ይሄን ስንሰራ ቀጥታ እዚህ ጋር መተን ተከፋለን 3 - x ስኩዌር ማይነስ 1 + x ስኩዌር ስለዚህ ከ-1 እስከ 1 እዚህ ጋር ዲኤክስ ቀርቶናል ከዛ ይሄን ስራ ይሆናል ማለት ነው -x ስኩዌር ማይነስ ስኩዌር ዘም ቀር ማለት ነው 3 - 2 የሚቀረን አጠቃላይ መጀመሪያ እዚህ ጋር ስንሰራው 2 - 2x ስኩዌር ማለት ነው እዚህ ጋር ከ-1 እስከ 1 2 - 2x ስኩዌር ነው የሚቀረን 2x ስኩዌር ይቀርናል ስንሰራው ማለት ነው ባይ ዲኤክስ ይሄን ደግሞ ድጋሚ ኢንተግሬት ማድረግ ነው ኢንተግሬት ካደረግን በኋላ -1 እና 1 መተካ ነው ስለዚህ እዚህ ጋር የሚቀር ማለት ነው 2x - 2x ዘ ፓወር 3 ኦቨር 3 እዚህ ጋር የሚቀር ማለት ነው ከ-1 እስከ 1 መተን እዚህ ጋር መተካ ነው እዚህ ጋር ስንተካበት እዚህ ጋር 1 ተኩ እዚህ ጋር -1 ተኩ ፋይናል እዚህ ጋር ይመጣ ማለት ነው 8 ኦቨር 3 የመጨረሻ መልስ ይሆናል ማለት ነው ቪዲዮ ከመካችሁ ሰብስክራይብ አድርጉት ጥያቄ ካላችሁ በኮሜንት ጻፉልኝ ዛሬ ይባላል